የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ጽናት ድራማን 155ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። እንግዲህ ናቲ አዲስ ፍቅረኛ ይዞ መጥቷል ማለት ነው። እንዲሁም አበባ ሻጭ ናት ማለት ነው። እንግዲህም ቆይ ግን እኔን እንደ ከስተምር ነው እንደምታየኝ ሲላ ይጠይቃታል። ቆይ ግን መጀመሪያ እንደዛ ነበረ፣ አሁን ግን ተቀይሯን አለችው። እንዴ ብላ ሳመችው። እሱም በጣም ገረመውና የምር እኔ እንደሌላው ሰው ስታይኝ ከፋኝ እና አንተ ስትመጣ እኔ ልጨፍን እንደዛ ነው የሚሻለው። ኧረ ሌሎች ሲመጡ ፊትሽን ኮሶ አስመስያይባቸው፣ እኔ ስመጣ ደግሞ ፈገግ በይና አቀፊኝ አላት። እሺ የኔ ናት ስትል የኔ ነው ያልሽው ናስኪ አለችና ከዛም እንዴት እንዳማረብህ ስትለው የምር በጣም ነው የማመሰግነው። እሺ ናትዬ አበባ ይመጣን አታወርድልኝም? አይደለም ማውረድ ከማሳስ ቅጠፍ ለቤት ቀጥፍ ያለመጣልሽም እንዴ? ለዚህ እኮ ነው የምወድህ። አዎ እኔም ለዚህ ነው የምወድሽ። አሁን ሄድ አይደለ? አዎ ሄድ አለችው። እሱም ደስ ብሎት ሄደ ማለት ነው። እንግዲህ ከሌና ጋር እየተበሻሸቀ ነበረ። እንግዲህ አዲስ ፍቅረኛ አምጥቷል። እንግዲህ አበባ ቤት በሄደበት ምክንያት ያው አንዲት ፍቅረኛ አግኝቷል ናቲ ማለት ነው። እንግዲህ ሊና ደግሞ ሽንኩርቷን እየላላጠች ልትከትፍ ስትል የኪሩቤል እህት ኪያ ትመጣለች። እንዴት አደርሽ ኪያዬ፣ ዳር እንዴት ነው ብላ ሊና ስትጠይቃት ምንም አላደርኩም ምን ሆነሽ ስትላት እቃ ጠፋኝ አለች። እቃ ደግሞ እንግዲህ ያ ኪሩቤል ቤት የመጣው ልጅ አንገቷ ላይ መንጭቆ ከአንገቷ ላይ ብሯን ወስዶበታል ማለት ነው። እሱም የእናቷ ስጦታ ነበረ። እንግዲህ ሲወስድም አላየችም ነበረ እና የእናቴ ስጦታ ነው እንዴት ይጠፋን አላቅም። ጧት ስትነሳ ግን አንገቴ ላይ የለም። ቆይ ግን እዚህ እኮ ስትመጭ አርገሽው ነበር አለቻት። እኔም አንገቴ አውልቄ አላቅም። እና የጣልሽው አላቅም። በቃ ጧት አንገቴ ላይ የለም። ምርጥዬ አንገትሽ እንዴት ነው የሚያምረው! እጅህን ከአንገቴ ላይ አውርድ ስትል ከዛ ሊና ደግሞ እግርህን ነው እንጂ ምን እጅህን ትላለህ እያለች በዛ ምክንያት ነው እንግዲህ አንገቷ ላይ አውልቆ የወሰደው ማለት ነው። የሰውዬ እንግዲህ ለኪሩቤልም ለሷም ወንድም ነው እንግዲህ እየቆየ ይጣራል ማለት ነው። ከዛ ሊናም እንግዲህ ነገሩ ገብቷት ያ ሰው እንደወሰደው ግን ያው ደግሞ ስለሚያስፈራራት መናገር አልፈለገኝም። በቃ ዝም ብለሽ ፈልጊው እያለቻት ነው እንጂ ገና ስትናገር እንደወሰደው ገብቷታል ማለት ነው። እሷ ግን የት እንደጣለችው አላወቀች። ምናልባት ቤት አውልቄ ያስቀምጬ ይሆን እንዲህ ስትል እንደዛ ይሆናል ብላ አረሳሳች ሊና እንጂ የትም ልጥለው አልችልም። ስለዚህ አፌን ሰላበላሽ ሂጂና ቼክ አድርገሽ ንገሪኝ። አልገባኝም ደግሞ ለምንድን ነው አፍሽን የምታበላሽው? አይ ምንም ሌና ምን ልትነግሪ ነበረ? እስኪ ንገሪኝ አለቻት። አይ ምንም ልነግርሻለን ጠፋብኝ ስትይ ሌባ ብዬ ልቀውጠው ነበር። የምርሽን ነው ይሄንን ያሰብሽው? አዎ ሌላ ምን ላስብ እችላለሁ? አንቺ ልጅ ግን ጤንነትሽ እያሳሰበኝ ነው አለቻት። እንዴት ያንቺ አብል በመጥፋቱና በመጮሄ ነው እንደዚህ ያስባለሽ? እና አንድ ሀብል ስለጠፋ ቤት ውስጥ ሌባ ብለሽ ልትጮሄ ነው ወይስ ትላት እና የእናትሽ ማስታወሻ ነው ብዬ እኮ ነው አለች። ነገሩን ቀየስ አደረገችው ሊና ማለት ነው። ሊና ግን ያ ሰውየው እንደወሰዳ ገብቷት ነው ማለት ነው። ያው ኪያ ግን አልነቃችም። የእናቴ ስጦታ ነው ስትይ ነው እማ ልክ ነሽ። በቃ ቤት ግቢና አረጋግጭና ከዛን እንፈልገዋለን አለቻት። እሺ አንቺም ሳሎን በደንብ ፈልጊው ብላት ሄደኝ ማለት ነው። እርግጠኛ ነኝ የሰውዬን የወሰደው ከሱ ውጭ ማንም አይወስደውም። ይችን ነገር ማጣራለሁ ብላ ሽንኩርቷን ስትከትፍ በር ተንኳኳ ማለት ነው። ከዛ በሯን ልትከፍት ሄደኝ ማለት ነው። የሰውዬ መጣ መሰለኝ። ከዛ ደግሞ ወደነ ምሮ ጋር ስንሄድ ምሮም እንግዲህ አማቷ በጣም እያሰቃየቻት ነው። በጣም እኔ ተሻሻለች ብዬ ደስ ብሎኝ፣ ግን ምንም የምትቀየር አማት አይደለኝም። እዚህ ጋር ደግሞ ኪሩቤል በሄደበት እንግዲህ ክፍለ ሀገር በሄደበት አንድ ነገረኛ አጋጥሞታን
ቆይ መንደራችንን አየሃት አይደለ? አዎ፣ ግን እሷ እንደኛ አይደለችም። ሰውን አታበላልጥም። አንዱን ከፍ አንዱን ዝቅ አታደርግም ማለት ኪሩቤል። እንግዲህ ይሄ የጽናት አብሮ አደግ ዴብ ነው እንግዲህ ለጽናትም የተከላከለ የነበረው እንግዲህ አሁን ኪሩቤል ሄዶላታል ማለት ነው። እንግዲህ እዛ ያደገችበት ሰፈር የሚወዳት ልጅ እንግዲህ አግብቶም እንግዲህ ጽናትን በቅናት እየተመለከተ ነው። በተለይ ታላቅ ወንድምየውም ታስሮ እስር ቤት ገብቷል። ግን ትልቅ ወንድምየው አላርፍ ብሏል ማለት ነው። ደግሞ ኪሩቤልን እየተተናኮለ ነው። አዎ ቃል ሆንና እንደዛ ነው ደግሞ እንደዛ ትቤ ሰማው። ምን ታስመስላለህ አንተ? እኔ ፊት ለፊት ዘግቼብህ አላውቅም። በጣም ከመደጋገም የተነሳ አሁንም አለመድኩት። ውሃ ሲወስድ እያሳሰቀ ነው ሲባል አልሰማህም? ሰምቻለሁ አለ ኪሩቤል። ግን ደግሞ አቅሜን አውቃለሁ። ዝም ብዬ ውሃ ውስጥ የምገባ ሰው አይደለሁም አለ። እና እንዴት ነው ለአንተ አላንስም ነው ትርጉም እንዴ? አዎ እንደሰማሁና እንደተረዳሁ ነው አለ ኪሩቤል። እኔን ነው ብሎ ሰውየው ማን ነው አንተ እንደዚህ የልቤ የሰጠህ ነው? ትዝ ይለኛል ስወለድ ጀምሮ እንደዚህ መሰለኝ አለው። ከዘር ነው አለ። ስማ ከዚህ በፊት መተህ ስለምታውቅ መውጫና መግቢያውን ስለማውቀው እንዳሸውደኝ ማለት የት ነው የመጣሁት? ስማ ኧረ ተው አንተ ሰው አታስቀኝ። እንግዲህ ኪሩቤልም ከዚህ በፊት መጥቶ ስለነበረ የመኪና አደጋም ደርሶበት ስለነበረ እሱን ስላላስታወሰ ይሄኛው ሰውዬው ግን አሁን ሊያስታውሰው እየሞከረ ነው። እኔ ስላልነበርኩ ምንም አላውቅ ይመስልሃል? አትሳሳት፣ ሁሉንም ነገር አውቃለሁ አለ። ምንድነው የምታውቀው ብሎት እንግዲህ ኪሩቤልም እንዴ እዚህ ሰፈር መጥቼ ነበር እንዴ ማለት አልገባኝም ብሎ ኪሩቤልም ሄዶ እንግዲህ ጽናትን ይጠይቃታል ማለት ነው። እዚህ በፊት እዚህ መጥቼ አላውቅም ምንድን ነው የሚያወራው ብሎ እንግዲህ ጽናትን ሄዶ የሚጠይቃት የሰውዬ ዘበርቁሎ ኧረ ከፍቶቹም እንዳይጠፉ ብሎ ኪሩቤልም ወደ ከፍቶቹ ሄደ ማለት ነው። እና መሩ ጋ ሄዳለሁ ብለሽ ነበረ ብቻዋን ናት ብለሽ ነበረ እያለ የሰኒትም ደግሞ ደውላ ለሰኒ እያወራቻት ነው ነበር ማለት እህቴ ምሩ ሳታዝንብኝ አልቀረችም። ለምን አለምዬ ማለቴ አማቷ በጣም እንደምትበድላት ተናገርኩ። አዎ አስታውሳለሁ። ከዛ ባለፈው በጣም ተናገረቻት። ደግሞ የናሁም አባት ምሩን ይረዳታል። ደግሞ ሴትዮዋን ባለቤቱ ስለሆነች ምናልባት አስተካከላት ብዬ እጅ ተናገርኩ አለች ሰኒ። ከዛ እህትየዋ እና እሱ አያውቅም ወይ ምን እንደሚፈጠር አለች። ያውቃል ግን በዚህ ልክ አልመሰለውም ነበር። እሺ ከዛ አሳላይ ከዛ ምሩም እንደነገርኩት ስታውቅ ለምን ነገርሻቸው? የእነሱ ትዳስ በእኔ ምክንያት ይፍረስ ወይ ብላ አለች። አይ አንቺ ለእሷ ብለሽ ነበር። አዎ እኔማ ለእሷ ጥሩ ነገር ያልኩ መስሎኝ ነበር። ሰኒዬ በምሩ አትዘኝበት። አንዳንዴ ለራሳቸው መኖር የማይችሉ ሰዎች ለራሳቸው መኖር የማይችሉ ለሰው ከልክ በላይ የሚኖሩ ሰዎች ለራሳቸው ደስታ ብለው የራሳቸውን ደስታ ሳይሆን የሰውን ደስታ ስለሚያስቀድሙ ነው። ለእነሱ ደስታ ብለሽ የምታደርጊው ነገር ራሱ ጎጂ ነው የሚሆንባቸው። ደግሞ እንዳለችው በእኔ ምክንያት ቢጣሉ አስበሽው የሰው ትዳር አፈረስኩ ማለት እኮ ነው። አሁንም አንዱን ትዳር ለመገንባት ደግሞ እንደዚህ ያለች ብሻ ታኩርፈቶ ደውይላት አለች። ከዛስ ምን ልበላ? ደውይና ምትሽን ስምና መልስ ታዘጋጅላታለሽ። እሺ በቃ እህቴ ደግሞ እስካሁን የምመጋድም ተነሽ ቁርስሽን ቤት ተጣጠቢ እህቴ አለቻት። ደህና ዋይ እሺ ቸው እህቴ ብላ እንግዲህ ሰኒም ከእህቷ ጋር አውርታ ጨረሰኝ ማለት ነው። እንግዲህ መታመት አለቻት ማለት ነው። አሁን ምሩ ጋር ደውዬ ምን እላታለሁ እያለች ነው ሰኒዬ ማለት ነው። ሰኒዬ እኔ መልካም ጓደኛ እንግዲህ ይቺ ነገረኛ ማት ደግሞ ወደ ምሩ ጋር ትደውልና ምሮ ብላ ትቀጥላለች። እንደ ነገረኛ ሴትዮ አሁን ለባሏም ስደውል አያነሳም። አምላኬ ባሌ ደግሞ ምን ሆኖ ነው 24 ሰዓት እኮ ሞላው ብላ እንግዲህ ባልየውም እንግዲህ የናሁም አባትም ቅዱሴ ጋር ሄዶ ነው ያደረው ማለት ነው። ከዛም ይቺ ጽዮን የምትባል ነገረኛ ውሃ ይዛ ትመጣና ወሬ ታቀሳስራለች።
እሷን ያገኝበት ቀን ምን ቀን ነው ምናምን ምናምን ብላ መቀበጣጠሯ ሁሉ አትረሳም። በቃ ራስሽን አረጋጊ አለምዬ። እንዴት እረጋጋለሁ? ትዳሬ እኮ እንደ ቀልድ ተበተነ እንዴ አለምዬ። አንድ ቀን ውጭ ያደረ ማለት እኮ ተለያያችሁ ማለት አይደለም እንዴ። ማደር ብቻ ነው እንዴ? ይኸው አሁን 6 ሰዓት ሆነው እኮ። እንደዚህ ጨክኖብኝ አያውቅም እሱ። እሱማ ያስተንከሴስ በውሸት ሞተው ነው እንጂ እንት ላይ ጨክኖ አይደለም። እሱማ ምን እንዳለችው ምን ይታወቃል? ይችርጉም ብላ መርገም ጀመረ። እንደው ፈጣሪ ምን ቀን ነው እሷ ላይ እየጣለ። እሺ በቃ አሁን ተረጋጊና እናስብበታለን አለምዬ። እንደው ደህና መሆኑ እንኳ አንድ የስልክ አንስቶ ቢነግረኝ ምን አለበት? ቆይ የምታውቂው ሰው የለም ጓደኞቹ ወይም እንደው ዘመድ? እሱማ ለያው እነሱ ጋር ከደወልኩኝ ወይ እንዳይስፋፋ ብዬ ነው። ለምን ብዬ ጥላትን አስደስታለሁ። እሱማ ጥላት ከሩቅ አይመጣም። ከጠገባችን ቁጭ ብላ የስንት ሰው ምሳሌ ይሆናል እንዴ ባንዴ የበጠበጠችው እያለች ጽዮን የምትባል ነገረኛ ነገሩን እያፏፏመችው ነው ማለት ነው። በጣም ከባድ ነው። እቺ አማት አይገርምም? ዛሬም አይሳካላት የእጇን ስታት። ሌላ ምን ላለው? አይዞሽ በቃ አለምዬ፣ ካልሆነ ሌላ ሆነ ልንገረው እና ስራውን ትቶ ይምጣ። እሺ አለምዬ፣ አሁን ግን ምግብ ላምጣልሽ። ከትናንት ጀምሮ ምግብ አልበላሽም። አይ ጽዮንዬ፣ ቆልፎ ይዞኛል። እንዴት ብሎ ይበላል? ቆልፍ ያርግሽ አሁንም ጨምሮ ማለት ነው። ምንም ቢሆን እኮ አሁን መብላት አለብሽ። ቆይ ይዤልሽ ልምጣ ብላች ደግሞ ነገረኛ አቀሳሳሪን አሁን አገኛለሁ ብላ አታገኝም። ናሁ የምሮ ነው ሆ። ከዛ እናትየዋም እንግዲህ አይ ምንስ ቢሆን እዩ እኔ ላይ መጨከነብህ ትላለች ማለት ነው። እንግዲህ ናሆሜን ብላ ምሮዬም እንግዲህ በዚች ተንኮለኛ እየተጠመደኝ ነው። አባትየውም እንግዲህ እዚህ ተኝተዋን ቅዱሴ ቤት። ቅዱሴም ነገሩን ሁሉ ቀለል አድርጉት ጋሼ፣ እስኪ ወጣ እንበልና ምሳ እንብላ። ቅዱሴ ቁርስ የመጣህልኝም በልቻለሁ፣ አራበኝም። እንዴ ባዶ ቤት ብቻ ዝም ብለህ ተቀመጥ ወይ? ሰላም አይደለም፣ ትንሽ ልረጋጋ ብዬ ነው አሉ ጋሼ። ማታ እኮ በንዴት ምንም አለን ብዬ ነው ዝም ያልኩት ብለው አባትየውም በመምከሪያ ሰዓት እኔም ተመካሪ ሆንኩኝ አሉ። አረ በፍጹም እኔ ምን አቅም ኖሮኝ እመክራለሁ? ያው ሀሳቤ ላስቀምጥ ብዬ ነው እንጂ አለ ቅዱስ። አረ ሱስ አቅመሳለ ስለ ትዳር ምንነት ግን ምንም ማላቅ ሰው ነኝ። በሳ ሀሳብ ላይ ላነሳ እችላለሁ አለ ቅዱሴ። ከዛ አባትየው እሱስ ከኛ ትሻል አትቀርም። ቢሆንም ጋሽ ቤት ለቆ መውጣት ለካ አይደለም። እናት አባትና አባቴ ሰው ሲያስታርቁ እስከ አብረው ይደሩ ይሉ ነበር። ለምን ሲባል ንፋስ እንዳይገባ ይላሉ አለ። አዎ ልጅ፣ እኛም በዚህ እድሜያችን ስንቱን አስታረቀን። አሁን ግን ምን ላይ እንዳለን አሁንም እኮ አብራችሁ አላችሁ። እናንተ እኮ የፍቅር ምሳሌ ናችሁ። ቅዱሴ አለምዬን ወዳታለሁ፣ ግን አሁን የተሳሳተ መንገድ ላይ ነች። ተመለሽ ብላትም ፈቃደኛ አይደለችም። ይገባኛል እኮ ግን ትንሽዬ ጠጠር ጋን ትደግፋለች፣ ትሰብራለች። በትንሽ ትልቁ የተጋጫችሁ ትልቁን ትዳራችሁን አትበጥብጡት። ልጅ ሰለቸኝ እኮ። እንዴት ሰው በዚህ መጠን የገዛ ልጁ ሚስት ይጠላል? በቃ እሱ እንዲስተካከል ሁላችንም የአቅማችንን እንጥራለን። አሁን ምሩ በእሷ ምክንያት ሁለታችሁ እንደተጋጫችሁ ብሰማ ምን ሊሰማት እንደሚሰማ ምን አስበሃን ጋሼ? እሱስ ልክ ነህ። በጣም ነው የሚከፋት እኮ ሰው ሳይሰማ እናንተ ችግራችሁን ፍቱት። ይህን ያለምዬም ተጨንቃ ይሆናል። ስልክህንም ክፈተው ብሎ ቅዱሴም እንግዲህ የናሁምን አባት ስልኩን እንዲከፍት አድርጓል። ስልኩን ዘግተው ነበረ። እንግዲህ በጣም አስቀያሚና መናጢ አማት ናት ማለት ነው። አባትየው ግን በጣም መልካም ሰው ናቸው። የናሁም አባት በጣም ሁሉ ይገርማል። አዳሯን ሁሉ ስልኬን ስቀጠቅጥ ነው ያደረችው። ተጨንቃ ነው አለ ቅዱሴም። እንግዲህ ሌሊቱን ሙሉ ስልክ እየደወለች ነው ያደረችው። ብቻ ነገረኛ ሴት ማለት ነው። ከዛ ናሁሜም እንግዲህ ማነው ናቲ ደግሞ እዚህ ደንቦል እያለ አበባ እያቀራረበ ነው። አበባ ለመሸጥ ማለት ነው። እንግዲህ እዚህ ያገኛት ሴት አበባ ሻጭ አድርገዋለች ማለት ነው። ፍቅር ይዟት ከሷ ይኸው እንግዲህ ለእሷ አበባ እየሸጠ ነው ናቲ ማለት ነው። እንግዲህ ጉድ እያለ ነው። ከዛም ሰኒና ምሮዬ ተገናኝተው
አንቺ እኮ ለእኔ ብለሽ ነው እንደዛ ያደረግሽው፣ እኔ ነኝ እንጂ ያልተረዳሁሽ እያለቻት ነው ምሮ። እሱማ ግን አንቺ ለአንቺ መናገር ነበረብኝ። አንቺን ጓደኛዬን እኮ አስቀይሜሽ ነበር። እኔና አንቺ ጓደኝነት እንደዚህ እንደሆነ እንዴ የምታስቢው? በቃ ይሄን ነገር እንርሳው እና ምግብ በላሽ ወይ? አዎ በልቻለሁ አለ ምሮዬ። ኧረ በደንብ በልቻለሁ። አሁን የለም አይደለ? በደንብ በልተሻስተናት? አዎ በልቻለሁ አለች። ከዛ ኪሩቤል ደግሞ እንግዲህ እዚህ ሳር ውስጥ ቁጭ ብሎ ጽናት ደግሞ እየዘለለ መጣይና እዚህ ነው እንዴ? እንዴት ዋልክ አለችው። እንዴት ነሽ? ቆየሁ አይደል? ኧረ አልቆየሽም። እቤት እኮ ምግብ እየሰራው ነበረ። በቃ ልጆቹን ይዋቸውና እኔ ልሂድ። እኔ ግን ብዙም አላሳኘኝም። እንዴ ቁርስ እኮ ደንብ አልበላም። ምን አላሳኘኝም ነው? ምን እንጃ አለ። ምን ነው ችግር አለ እንዴ? ኧረ የለም። እና ፊት እኮ ልክ አይደለም። አንድ ጥያቄ ልጠይቅሽ አላት። ቆይ ከዚህ በፊት እዚህ መጥቼ ነበር እንዴ አለ። ማለት ለምን ጠየከኝ? ከአደጋው በኋላ የተወሰኑ ነገሮች እንደረሳው ነግረሽ ነበር። ምናልባት ይህን ረስቼ ከሆነ ምን እንደምልህ እኮ ግራ ገባኝ። ምን ልበልህ? ግራ መጥቼ ነበር። አዎ መጥተህ ነበር። ለምን አለ። ምን ላድርግ? እንዲሁ በተመሳሳይ ምክንያት አንቺን ብዬ እኔም ብለህ ነው እንደ መጣው። ጥያቄን በጥያቄ አትመልሽ። በቃ እንሂድና ምግብ እንብላ። አቤት እንሂድ ብላ ይዘው አረሳስተው ሄደ ማለት ነው። ጥያቄን በጥያቄ መልሽልኝ የምጠይቅሽን ብሎ ከዛም ተነስተው ሄዱ ማለት ነው። ሊናም እንግዲህ እዚህ ቁጭ ብላ ቆዝማ፣ ከዛም ናቲ መጣ አበባ ይዞ ማለት ነው። ያችን ቀይ አበባ ይዞ ቆይ ግን ምንድን ነው የምትስቂው? እኔ የምለው ማነው? ቆይ የጃፓን ኮረዳ አስመስሎ የላከ ምን አገባሽ? ይህን ስጦታ ማን እንደሰጠኝ ብታውቂ እንደዛ አትይም ነበር አለ። ናቲ ሙት በጣም ተጫወቱብህ። እንኳን ተጫወቱብኝ እንኳን። ቆይ አንተ ገና ለገና ቅዱስ የምትሆን ብለው እንደዚህ የምትሆን? አዎ እንደውም አመጣጤ ቁልፉ ልመልስልሽ ነው። እንደው ማን ይሙት መንገድ ላይ እንዲሆነ መተና አለችው። አዎ ምን ነው እንዴ እንደዚህ አበባ ይዘህ? አዎ አበባው ለእኔ ትልቅ ትርጉም አለው። አይ የትርጉም ሳይሆን ውርደቱና ቀሌት ነው አለችው። ምን ነው ቀናሽ እንዴ? እኔ ሊና ነኝ በዚህ የምቀነው? ስማ ቆይ አንተ እንደዚህ ምን ትመጣለህ እንዴ? ይህ እኮ የድሮ የሴቶች ፋሽን ነው። በጣም አሳፋሪ ነው። ይኸውልሽ ሴትዮ አሁን ቁልፌን ተረከብኝ ይኸው ብሎ እንዴ ኧረ ቁልፍ ያዘው ግራ እንደሆነ ታመረኛ ነው። የሆነ ነገር አድርጎ ቅዱስን ቢሄድ እኔ ከዚህ በኋላ መምጣት አይጠበቅብኝም። እንዴት ማለት? አይ እኔና እንደው ጽያ ያረዳ ቀይ ነው ከለሩሽ አይገባሽም አይደል? አበባ አንቺ ምንም አታውቂም። ከተፈጥሮ ያለሽ ግንኙነት ተቋርጧል አላት። ምንድን ነው የምትለኝ አለች። ቆይ ፀጉርሽ አርቴፊሻል፣ ፊትሽ ዶቄት፣ እንዴት ትንሽ እንኳ ብትቀይ አርቴፊሻል አድርገሽ ምን አለበት እንኳ ብታምሪ። ቆይ አንተ ግን ይቺ አበባ ተሰጠች ብሎ ትኮራለህ እንዴ? ትልቅዬ አበባ እንኳ በበርሚል እንኳ ቢሰጣቸው እንደዚህ አልሆኑም። የእውቀት ማለት ያንስብሻል። አበባ ደግሞ በበርሚል ነው እንደሚሰጠው እያላት ነው ናቲ። ከዛ ቆይ አንተ ምንድን ነው የሚባለው አለችው። ቦክስ ነው ቦክስ። እና ታዲያ ምንድን ነው የሚያማታ አለችው። ለማንኛውም ወደ ተፈጥሮ ተመለሽ። ቆይ ተይ ይህንን አበባ ከኔ ውጭ ማንም ሰው ሊልከው አልፈልግም አለች። የምሬ ነው ሌላ ብሎ ከዛ ስልኩን አንስቶ እንዴ ሄሎ ወይ እምቡጥዬ ወይ እናቴ ልምጣ ብሎ እንግዲህ አበባውንም እንደያዘ አሁን ኧረ ምንም ስራ የለኝም እመጣለሁ ብሎ ስልክ ተደውሎለት ትቶ ሊወጣ ነው። አበባውን ይዞ እንግዲህ ሊሄድ ነው። ሊናዬ አንቺም ጸባይ ካለሽ እኔ እንደዚህ ስልሽ ቆንጆ ሳማዎች አሉ እሷን እሰጥሻለሁ ብሎ ጭራሽ ሳማ እሰጥሻለሁ ብሎ ተነስቶ ሄደ። ቆይ ግን ቆይ ቡጥዬ ምን ትሆነ ኖር ናታ። ይሄማ የታባህ እንደሚሄድ አይሄለ እንዴ ብላ ሄሎም ቡጥዬ ብላ እንግዲህ ሊና ደግሞ ወሬ መከታተል ትወዳለች እና ናቲን ተከትላ ወሬ ልታይ ሄደኝ ማለት ነው።
እቾረኛ ወታለች ተከትላ ማለት ነው። እንግዲህ ሁላችሁም ውድ ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጽናት ድራማ በጣም ደስ የሚል አስተማሪ ድራማ ነው። በተለይ ደግሞ በአማት መጥፎነት በኩል በጣም ተምረንበታል ማለት ነው። ስለዚህ እንደዚች አይነት አማት ደግሞ ለሁላችንም አይግጠመን። አማት ያላችሁ ጥሩ አማት ያላችሁ ሰየው፣ የሌላችሁ ደግሞ ከእንደዚች አይነት አማት ይጠብቃችሁ። ሀገራችንን ሰላም ያድርግልን። ስለነበረ ቆይታ እናመሰግናለን።